ከዩኔስኮ ጋር በመተባበር የቱሪዝም ሚኒስቴር እንደዚህ በሀገራችን የሚገኙ የተለያዩ የቱሪስት መዳረሻዎችን ሀብቶቻችንን የምናስጎበኝበት መርሃ ግብር ነው። ከጥቂት ወራት በፊት በባሌ ብሔራዊ ፓርክ ጉብኝት አድርገን ነበር። ከዛም በፊት የተለያዩ መዳረሻዎችን ተመልክተናል። አሁን ደግሞ በዚህኛው ጉብኝት ሀረርን እየተመለከትን ነው። ሀረር በዩኔስኮ ከተመዘገቡ ዓለም አቀፋዊ ሀብቶቻችን መካከል አንዷ ናትና በተለይ ደግሞ በዋናነት ማሳየት የምንፈልገው ባለፉት ጥቂት ጊዜያት ውስጥ በአንድ ዓመት ተኩል ባልበለጠ ጊዜ ውስጥ በሀረር ውስጥ የተሰራውን በተለይ በጀጎል ውስጥ ያለውን ይህንን ዓለም አቀፋዊ ቅርስ አንደኛ ለመጠበቅ፣ ሁለተኛ ደግሞ ለቱሪስቶች ምቹ ለማድረግ የተሰራውን በኮሪደሩ ፕሮጀክት ውስጥ የተካተቱትን አዳዲስ መስህቦችም አብረን ለማስተዋወቅ ነው። በዚህ ጉብኝት ላይ ከ40 በላይ የሚሆኑ በመቀመጫቸው በአዲስ አበባ ያደረጉ አምባሳደሮች፣ የተለያዩ ሀገራት አምባሳደሮች ቤተሰቦቻቸው ጭምር ይገኛሉ። ከዛ በተጨማሪ የዓለም አቀፍ ተቋማት መሪዎችም በዚህ ጉብኝት ላይ ተሳትፈዋል። ዩኤንዲፒ እና ሌሎችንም የዩኤን ተቋማትን ማለት ነው። በዚህ ጉብኝታችን እንግዲህ አንደኛ ሀገራት የተለያዩ የጉዞ ክልከላዎችን ያወጣሉ። ስለዚህ ኢትዮጵያ ትልቅ ሀገር ናት። በተለያዩ ሀገራት ላይ የሚያጋጥሙ ፈተናዎች እንደ ማንኛውም ሀገር ላይ ያጋጥሟት ይችላሉ። ነገር ግን የትልቅነቷን ያህል ደግሞ ዓለም ሊያውቃት ይገባል። ያለንን በጣም ስብጥሩ እጅግ የሚያምር የቱሪዝም ሀብቶቻችንን ማሳየት አለብን ለዓለም። ይሄ ባለፈው በባሌ ላይ ተፈጥሯዊ ሀብታችንን በስፋት ለማየት ችለናል። እጅግ የሚያስደንቅ ቦታ ነው። አሁን ደግሞ ሌላ በታሪክ ደግሞ ሰዎች ሰርተው ለብዙ መቶ ዓመታት ተጠብቆ መቆየት የቻለ ታሪካዊ ቅርስን ነው እየጎበኘን የምንገኘውና ከዛ ባሻገር የአሁኑ ትውልድ ደግሞ ያሳረፈበትንም እንደዚሁ አሻራ እያየን ነው። ምን ያህል ለቱሪስት ምቹ እንደሆነ ያሉትን መገልገያዎች እና ከማህበረሰቡ ጋር ካለው ታሪክ ጋር ተጣጥሞ መሰራቱን ዓለም አቀፋዊ ደረጃውንም ጠብቆ እድሳቶች መካሄዳቸውን የተመለከትንበት ነው። ለዛም ነው ከዩኔስኮ ጋር በጋራ እንዲዘጋጁ ያደረግነው ማለት ነው።